ምርጫውን በድል ተወጥተናል አለቀ የምርጫው ጉዳይ ጠላቶቻችን እንዳሰቡልን አይደለም ይሆን በአንዳንድ ግለሰቦች ዙሪያ የተነሳ ጉዳይ አለ እሱ ላይ ብዙ አድሬስ ማድረግ አንፈልግም ትብብሩ ከዛ በኋላ ያለውን አቋም የሚገልጽበት በመሆኑ ግለሰቦች በግላቸው ለሚወስዱት እርምጃ ትብብሩ መጠየቅ አለበት ብለን አናምንም የኢትዮጵያ ሕዝብ እንደፈለገው አድርጎ አልፎታል ሰልፉ የቀረ አይደለም ከዚህ በኋላ በጋራ የምናደርጋቸውም የሰላማዊ ትግል አማራጮች እንደተጠበቁ መሆናቸውን በመግለጽ መግለጫ አውጥተናል የነ ሚስጥረ ስላሴ ፓርቲ መፍረስ ተረጋግጧል። ትብብር ለኢትዮጵያ አንድነት ፓርቲ በሚል ስም 4 የፖለቲካ ፓርቲዎችን አቅፎ ሲንቀሳቀስ የቆየው የነ ሚስጥረ ስላሴ ታምራት ፓርቲ በይፋ መፍረሱን አረጋግጧል። የፓርቲውን መፍረስ ተከትሎም የፓርቲው የስራ ኃላፊዎች የቃላት ውርወራ ጀምረዋል። የፓርቲው የምርጫ ጉዳዮች ኃላፊ አቶ ምርጫው ስንሻው 7ኛው ጠቅላላ ምርጫ እጅግ ስኬታማና ህዝብ ያሸነፈበት ነበር በማለት መግለጫ ሲሰጡ ሁሉም የኢትዮጵያ ሚዲያዎች የኃላፊውን መግለጫ አሰራጭተውታል። ምርጫውን በድል ተወጥተናል አለቀ የምርጫው ጉዳይ ጠላቶቻችን እንዳሰቡልን አይደለም የሆነው የኢትዮጵያ ሕዝብ እንደፈለገው አድርጎ አልፎታል ሕዝቡ ፍላጎቱ ሰላም በመሆኑ ምክንያት ብቻ በሰላም ለማጠናቀቅ ሞክረናል። ኃላፊውም በስሜት ተሞልተው እጃቸውን እያወናጨፉ ኢትዮጵያ አሸንፋለች ሲሉ ተደምጠዋል። በሌላ በኩል ደግሞ የትብብሩ ዋና ጸሐፊ የነበሩት ሚስጥረ ስላሴ ታምራት ይህ የአንድ ሰው ሀሳብ ነው ትብብሩን አይወክልም ሲሉ ኃላፊውን በነገር ወግ አድርገዋል። እንዲያውም ምርጫው ኢትዮጵያውያን የተጭበረበሩበት በመሆኑ ትብብሩ በቅርቡ ሰልፍ ሊጠራ ይችላል ሲሉም ተደምጠዋል። ቀደም በተደጋጋሚ ግን የተነሳው ለሪከርድ ብቻ ነው ወይ መታረጓቸው ለምሳሌ ሰላማዊ ሰልፍ መጥራት ጋር በተያያዘ የሰላማዊ ሰልፍ ጉዳይ እንግዲህ ሚያዝያ 30 ሰላማዊ ሰልፍ እንደምናደርግ ከትብብሩ አባል ፓርቲዎች አንዱ ተናግሮ ነበር ነገር ግን ወደ ትብብሩ ማምጣት ስላስፈለገና በጋራ ማድረግ ስላስፈለገ ወዲያው ባወጣው መግለጫ ላይ እንደ ትብብር ሰላማዊ ሰልፉን እናደርጋለን ነገር ግን ያንን ስናደርግ ታይም አጀስትመንቶች ማድረግ አስፈልገዋል ነገር ግን ሰልፉ የቀረ አይደለም ከዚህ በኋላ በጋራ የምናደርጋቸውም የሰላማዊ ትግል አማራጮች እንደተጠበቁ መሆናቸውን በመግለጽ መግለጫ አውጥተናል ስለዚህ አሁንም ያለን መረዳት እኛም ይሄድንበት ያለው ቅዲያ ነው መቼ የሚለውን ነገር በቅርቡ ይፋ የምናደርግ ይሆናል አስቻይ ሁኔታዎችን ከምርጫ ጋር ያያይዘን እንደተባለው ከዚህ አመት መጀመሪያ ጀምሮ በተደጋጋሚ ስናነሳ ነበር ነገር ግን አስቻይ ሁኔታዎቹ ከምርጫ ጋር ብቻ የተያያዙ አይደሉም በተለይ የሰብአዊና የዲሞክራሲያዊ መብቶች ጉዳዮችን ጭምር የሚያዩ ጉዳዮች በመሆናቸው ላለፉት 4 አመታት ትብብሩ በጋራ በሚሰራባቸው ጊዜዎች ሁሉ እንደ ትብብርም በተናጠል ደግሞ የአባል ፓርቲዎቹ በጋራ ሲያደርጓቸው የነበሩ ጉዳዮች ስለሆኑ ዛሬ ባለቀ ሰዓት እንዲሁ ለማስፈራራት ያህል ያለነው ጉዳይ አይደለም እሱን መያዝ አለበት በያስባለው መግለጫዎቻችንን መለስ ብሎ መመልከት ይቻላል በአንዳንድ ግለሰቦች ዙሪያ የተነሳ ጉዳይ አለ እሱ ላይ ብዙ አድሬስ ማድረግ አንፈልግም ትብብሩ ከዛ በኋላ ያለውን አቋም የሚገልጽበት በመሆኑ ግለሰቦች በግላቸው ለሚወስዱት እርምጃ ትብብሩ መጠየቅ አለበት ብለን አናምንም ነገር ግን መጠየቅ አለበት ከተባለም ከምርጫ መውጣትና ለመውጣትን በተመለከተ የትብብሩ አቋም ምንድነው የሚለው ነው በትክክል ጥያቄው መሆን ያለበትና እንግዲህ ገናኛ ወደ ትብብሩን ስንመሰረትም ከዛ ትብብሩ ከተመሰረተ በኋላ ወደ ምርጫ ሂደት ስንገባም የምርጫ ተሳትፏችንን በየጊዜው መሬት ላይ ካሉ ሀቆች ጋር በማያያዝ እንደምንገመግመው ተናግረናል ይሄ አዲስ ነገር አይደለም አሁንም እስከ መጨረሻው ጊዜ ድረስ አስቻይ ሁኔታዎችን ጋር በተያያዘ ያለውን ሁኔታ እንገመግማለን ነገር ግን አሁንም መረዳት ያለብን የመጀመሪያው ነገር እና ትልቁ ነገር ብዬ የማስበው ዛሬ ያወጣናቸው ቅድመ ሁኔታዎች አይደሉም የእስረኞቹ መፈታት የጦርነት መቆም ፍትሃዊ ድርድር መደረግ የገለልተኛ የሚዲያዎች ገለልተኝነትና ነጻነት ያለም አቀፍ ታዛቢዎች መኖርና የመሳሰሉት ቅድመ ሁኔታዎች ዛሬ ያዝናቸው ቅድመ ሁኔታዎች ወይም እንዲሁ ለማስፈራራት ያስቀመጥናቸው አይደለም ቀደም እንዳልኩት ላለፉት 4 አመታት እንዲሁም ከዛ ፓርቲዎቹ ከተመሰረተ ጀምሮ ስንታገለባቸው የቆዩ ከዛ ባለፈ ግን እየተባባሱ የመጡ ችግሮችን ደግሞ የምርጫ ሂደቱ ላይ ከገባንም በኋላ እየገመገምን አቋም የምንይዝባቸው ጉዳዮች ናቸው ብለን ስላለን ጉዳዩ አሁንም የተዘጋ አይደለም በሚለው መያዝ አለበት